እሺ እንጀምር። ማወቅ ያለባችሁ ነገር ቲክቶክ ቫይራል መውጣት ከፈለጋችሁ አንደኛ ኤዲቲንግ ማወቅ የለባችሁም፣ አልጎሪዝም ማወቅ የለባችሁም። ይህ ሴቲንግ ኳሊቲ ምናምን ሁሉም ነገር ውሸት ነው። እናንተን ለመሸወድና ለማዳከም አብዛኞቹ ሰዎች ይህ ይጠቀሙታል ማለት ነው። ልንገራቸው ቢካዝ ራሳቸውም ስለዚህ ነገር ግዴታ የላቸውም። ቢካዝ እንደዚህ ተመሳሳይ ምክራቸው የሚተገብሩት ከሆነ እየሰራላቸውም ቫይራል እየወጡም ካልሆነ ማለት ነው ላይክ ጋይስ ለምንድነው ምክራቸው የምትሰሟቸው? ገባችሁ አይደለ? አንዳንድ ሰዎች አሁን ለምሳሌ አልጎሪዝም ላይ ፎከስ አድርጉ፣ ሴቲንግ ላይ ፎከስ አድርጉ እያሉ ማለት ነው ያቺ ቪዲዮ ብቻ ነች ቫይራል የምትወጣው። ሌላ ቪዲዮዎቻቸው ስንት ናቸው? 5000 10000 ቪው ነው የሚያገኘው። ገባችሁ አይደለ? ስለዚህ እናንተ ማንን ነው መስማት ያለባችሁ? በንግግር በወሬ ብቻ ሳይሆን በተግባር የሚያሳያችሁ። እኔን ፎሎው ካረጋችሁኝ፣ ሼር ካረጋችሁ፣ ኮሜንት ካረጋችሁ፣ ከዛ ፋቮራይት ካረጋችሁ እያሉ የሚገግሟችሁ ሰዎች ምንም የሚያውቁት ተአምር ነገር የለም። የነሱ ፎሎወራቸው ያሳደጋቸው ይህ ተመሳሳይ ቪዲዮ ነው። ገባችሁ አይደለ? ስለዚህ እኔ ደግሞ ከምንድነው ከንግግር ብቻ ሳይሆን ከተግባርም ተነስቼ ነው ለመክራቸው የጀመርኩት ማለት ነው። ከዚህ በፊት ያሉ ቪዲዮዎቼ በተከታታይ ተመልከቷቸው ምን ያህል ቪው እንዳላቸው። ቫይራል ያልወጣ ቪዲዮ አለ ወይ? ሊትራሊ ወደ 4 ወር 5 ወር ወደ ኋላ ወይም እስከ 1 አመት መመለስ ትችላላችሁ። ሁሉም ቪዲዮ በየቀኑ 10 ቪዲዮ የምለቀው ሁሉም ቫይራል ነው። ሁሉም ማለት ነው። ስለዚህ ለዛም ነው እኔ ብቁ የሚያደርገኝ እናንተን ለመምከር ምን ማድረግ እንዳለባችሁ ለመናገር ማለት ነው። ኦኬ ይህ ስልጠና እንግዲህ በነፃ ነው። አቅም ለሌላችሁ ሰዎች በነፃ ተምራችሁ ከዛ በኋላ ቫይራል እንድትወጡ ነው የምፈልገው። ፍላጎቴ እሱ ነው። ገባችሁ አይደለ? የመጀመሪያ ስቴፕ እንግዲህ ምንድነው? ቲክቶክ አንደኛ መውጣት ከፈለክ ማይንድ ሴት ማስተካከል አለብህ። ከአይምሮ ነው የሚጀምረው። አይምሮ ነው የሚጀምረው። ብዙዎቻችን ቫይራል ለምን አልወጣሁም ብለን እንጨናነቃለን። የስልካችን ካሜራ ኳሊቲን ይመስለናል ትልቁ ችግር ማለት ነው። እሱ አይደለም። የካሜራችን ኳሊቲ ችግር ቢሆን ኖሮ ታኩር ቫይራል አይወጣም ነበር። አሁን ያለበት ደረጃ አይደርስም ነበረ። የታኩር ካሜራ ቫይራል ያስወጣችው በጣም ኳሊቲዋ የተበላሸና የሆነ ድብዝዝ ያለ ቪዲዮ ነው። ስለዚህ ኳሊቲ አይደለም እናንተ የያዛችሁ አይምሯችሁ ነው። አንደኛ ማመን ይኖርባቸዋል። ገባችሁ አይደለ? ለምሳሌ አሁን 500 ፎሎወርስ ወይም ተከታይ ካላችሁ ወይም ደግሞ 300 ቪው እያገኛችሁ ከሆነ አይምሯችሁ ማመን አለበት እናንተ 100,000 ፎሎወር እንደሚገባችሁና 1 ሚሊዮን ቪው በቪዲዮ እንደሚገባችሁ አይምሯችሁ ማመንና መቀበል አለበት። ተረዳችሁ? በጣም ጉንፋን ይዞኛል። ስለዚህ አፍንጫ በቃ እያሳልኩ ምናምን ነው ማስተምራችሁ። አይምሯችሁ ማመን አለበት። በቃ እኔ 100,000 ተከታይ ይገባኛል ስግጥ በቃ ይገባኛል ብላችሁ እመኑትና አይምሯችሁ ከዛ በኋላ በአንድ ቪዲዮ 1 ሚሊዮን ቪው አገኛለሁ ብላችሁ እመኑ። ገባችኋ? ከዚህ በፊት እኮ 1 ሚሊዮን ቪው ያለው ቪዲዮ አልነበራችሁም፣ የላችሁም። ፎሎወራችሁም 100,000 አልቀረበም። ገና 500 300 ፎሎወር ናችሁ ያላችሁት። ግን በማይታየው ነገር አምናችሁ 100,000 ፎሎወር እንዳላችሁ መሰገጥ ጀምሩ። which is ቪዲዮ መልቀቅ ማለት ነው። የምትለቁት ቪዲዮ ምንድነው የሚሆነው? እሱ ወደ ቀጣይ ክፍል እንማራለን። መጀመሪያ ግን መሰገጥና አይምሯችሁ ማመን ይኖርበታል። የማይታመነው ነገር የማይታየው ነገር ዝም ብሎ በአይምሮው ስግጥ ብሎ ማመን ይኖርበታል። 100,000 ይገባኛል። ቲክቶክ ጀምሬያለሁ፣ ቪዲዮን እቀርጻለሁ። ገባችሁ? ማመን ስትጀምሩ ቪዲዮ መልቀቅም ትጀምራላችሁ። እምነቱ ከሌለስ 100,000 መድረስ አልችልም ካላችሁስ አይ በቃ ይቆይልኝ ቪዲዮ ምንም አያደርግልኝ ምናምን እያላችሁ ተስፋ ትቆርጣላችሁ። ስለዚህ ዋናው ቁልፉ እምነት ላይ ነው ያለው። 100,000 እንዳላችሁ እመኑ። 1 ሚሊዮን ቪው እንዳገኛችሁ እመኑ። ኦሬዲ እንዳገኛችሁ ነው የምላችሁ። ገባችሁ? ቀን በቀን ማለት ነው 100,000 ፎሎወር እንዳላችሁ ተራመዱ። ቲክቶክ አካውንታችሁ ከፍታችሁ ፎሎወራችሁ ስታዩት ማለት ነው 500 ሚል ከሆነ ዝም ብላችሁ 100,000 ተመልከቱ ባምራችሁ። ዋው 100,000 ግግም ድድብ ዋው 100,000 እግዚአብሔር ሚስጥሩ እዚህ ላይ ነው ያለው። ሚስጥሩ እዚህ ላይ ነው ያለው። ሌላ ምንም አይደለም። ይህ ላይ ነው 3 ሚሊዮን ተከታይ ያለኝ ቪዲዮዎች እየተመለከታችሁ ነው። ሚስጥሩን እየነገርኳችሁ ነው። ትክክል አይደለም ማንና አንተ ምናምን ከምትሉ ያላችሁበት ተመልከቱና ማለት ነው እኔ ያለሁበት ተመልከቱ። ጉራ ሳይሆን ይሄ ላስተምራችሁና መንገዱ ስለማቀው ይዣችሁ ልወስዳችሁ እየሞከርኩኝ ነው። እኔ ወዳለሁበት እንደሌላው ዝም ብዬ አልሰስትም። ራሴ ብቻ ቫይራል ልውጣ አልልም። ሁላችንም ቫይራል እንድንወጣ ነው የምፈልገው። እሺ ወደ ቀጣዩ ክፍል እንሂድ። በደንብ አስተምራችኋለሁ።